ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አደራችሁ? እግዚአብሔር አምላካችን እየባረከን እየቀደሰን ጨለማውን ኃይለ ጽልመቱን አስወግዶ በምትኩ ደግሞ ለረፍታችን ለብርሃኑና ለጠዋቱ ለአገልግሎቱ ላደረሰን ለአምላካችን ክብር ምስጋና ይግባው። እንግዲህ እግዚአብሔር እያመሰገን ነው ያለነው። እግዚአብሔር ከእምነት ቀጥሎ ያለው ደረጃ ለምናምነው መልሰን መላልሰን ደግመን ደጋግመን ማመስገን ነው። ማመስገን ደግሞ ክብር ያስገኛል። ክብር በምድር፣ ክብር በሰማይ፣ ክብር በነፍስ፣ ክብር በሥጋ እግዚአብሔር ማመስገን። ቅዱስ ጳውሎስ አሜን ሰምሰሚ ሰሚዕሰ ቃለ እግዚአብሔር ነው ያለ። ማመን ከመስማት ነው ይላል ቅዱስ ጳውሎስ። ከመስማት ነው። ሳይሰሙ ሳያነቡ ሳይገነዘቡ ማመን መንገድ ላይ ይጥላል። ስለዚህ ሰምተው ከሰሙ በኋላ እምነቱ ከአእምሯቸው ይቀረጻል። ሰሚዕሰ ቃለ እግዚአብሔር መስማት ደግሞ አለ። እምነት ከመስማት ነው። መስማት ደግሞ የእግዚአብሔር ቃል ብቻ ነው። ሌላው ሁሉ ኃላፊ ነው፣ ጠፊ ነው፣ ታይቶ የሚጠፋ ነው። እግዚአብሔርን ነቢዩ ዳዊት ተባርኮ ለእግዚአብሔር በኩል ጊዜ ወዘልፈ ስብሐት ውስተ አፉየ። ነቢዩ ዳዊት አመስጋኝ ነበረ፣ ንጉሥ ነበረ፣ እጅጉን አመስጋኝ ነበረ። አመስጋኞች ሁኑ ወገኖቼ። አሁን ለቆምንባት እንስሳት በሁለት እግር አይቆሙም። እኛ ነው በሁለት እግሮች እንድንቆም ያደረገን፣ ቀና ብለን እንድንጓዝ ወይም ደግሞ እንድንራመድ ያደረገን እሱ ነው። ስለዚህ ምስጋና ማለት ለእሱ ቁርሱን ምሳው ራቱ ማለት ነው። ለእግዚአብሔር ከእኛ የሚጠብቀው እግዚአብሔር ምስጋና ነው። ስላመን ነው ሀልዎቱን ስላወቅ የት እንደሚኖር አድራሻው ፖስት ኮዱም ሳይቀር በሰማያት የምትኖር ነው የምንለው። ብዙ የስጋ አባቶች የመንፈስ አባቶች ስላሉን በዚህ ምድር ላይ በሰማያት የምትኖር ብለን ለይተን ነው አረጋግጠን ነው ሰርቲፋይድ አድርገን ነው፣ ዝም ብለን በተለምዶ አይደለም። ስለዚህ ነቢዩ ዳዊት ሁሉ ጊዜ እግዚአብሔርን እናመሰግናለሁ ካለ በኋላ ምስጋናው ሁሉ ጊዜ በአንደበቴ ነው፣ ከአንደበቴ አይለቅም። እግዚአብሔርን የምናመሰግን ሰዎች ቀጥሎ ደግሞ ምንድን ነው የሚመጣ? ሰው ማመስገን አለ። እግዚአብሔር የሚያምኑ ሰዎች ቀጥሎ የሚመጣ ምንድን ነው? ሰውም ያምናሉ፣ ግን ሰው አይመለክም። የምናመልከው እግዚአብሔር ነው። የምናመልከው አምላካችን ሆኖ ሰው ደግሞ በአርአያ ሥላሴ የተፈጠረው ሰው ደግሞ እናምነዋል። እምነት ግን የሚጀምረው በእሱና በሱ ነው። ማመስገንም የሚጀምረው በእሱና በሱ ነው። ከዛ በኋላ እርስ በራስ መመሰጋገን አለ። መነሻችን ግን እሱ ነው። ቅድም ሊቃውንት ሃሌሉያ ሃሌሉያ ማለት ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ማለት ነው። 10 ጊዜም ሃሌሉያ ይሁን አንድም ይሁን ትርጉሙ ምንድን ነው? ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር፣ ቅድመ ዓለም የነበረ አምሳየ ዓለም ይህንንም ዓለም እየገዛ እያስተዳደረ ያለ ይህንንም ዓለም ለማሳለፍ በዝግጅት ላይ ያለ ሀዳሳተ ሰማይ ወሀዳሳተ ምድር ንሴፎ ኩልነ ይላል ቅዱስ ጴጥሮስ። አዲስ ሰማይ አዲስ ምድር ለማየት እንጓጓለን አለ። አሁን እየጓጓን ነው። የማየነው እኮ ተሰቃየንበት እኮ፣ ፈተና የበዛበት፣ ሕመመ ሥጋ የበዛበት፣ ማጣት ማግኘት፣ መደሰት፣ መሸበር
እነዚህ የተቀላቀሉበት ናቸው። በዚህ ሀዳሳተ ሰማይ አዲስ ሰማይ አዲስ ምድር ከዚህ ሁሉ የጸዳ የፍቅር ሰላም መተቃቀፍ መወቃቀስ የሌለ መወነጃጀል የሌለ በአጸደ ንዑስ ከብረው ይኖራሉ የሰው ልጆች። እሷ ናት እንግዲህ በረጅሙ ራእያችን የምናያት ያቺ ፍቅር የሰፈነባት እኩልነት የሰፈነባት እንዳሁኑ ተፈጥሮ በሰጠችን ሰውነት መልክ ሕዋሳት ሳይሆን በዛን ጊዜ አሃዱ መልክ አሐዱ አካል ወአሐዱ ኅብር፣ ሁሉም አንድ መልክ ይሆናል። ሁሉም አንድ አካል ይሆናል። አባጣ ጎባጣ የለም፣ ረጅም አጭር የለም፣ ወፍራም የለም። አንድ አይነት ሆነው ይነሳሉ። ያ ነው እንግዲህ የሚታየን ለኛ። ያ ደግሞ የሀገር ደግሞ ለመውረስ ደግሞ አሁንም ደግሞ ባለንበት ደግሞ እግዚአብሔር እናስደስተዋለን፣ እናምነዋለን። አዎ አሁንም ደግሞ የምንፈልጋቸው ነገሮች ስጋዊም ሆነ መንፈሳዊ ነገሮች ሁሉ እንለምነዋለን፣ ይሰጣል እሱ። ወላጆች ለልጆቻቸው ምንም እንደማይከለክሉ እሱ ስለፈጠረ፣ ስለዚህ ሃሌሉያ ካሉ በኋላ ሀነጻ ልዑል ለቤተ ክርስቲያን፣ እቺ አማናዊት ቤተ ክርስቲያን በደሙ ይዋጃል፣ በደሙ ያከበራል። እኔና እናንተ የምንገለገልባት ቤተ ክርስቲያን መስራቿ እሱ ነው፣ ጠባቂዋ እሱ ነው። እንደኛማ የለችም፣ የሚጠበቃት እሱ ነው። ቅዱስ ዮሐንስ አፈወርቅ እቺ ቤተ ክርስቲያን ብዙ ጦር ይወረወርባታል አለ፣ ግን ትደማለች አለ፣ ደሟን ታፈሳለች አለ፣ ግን አትወድቅም አለ። ለምን? መስራቿ ኢየሱስ ክርስቶስ መድኃኔዓለም ክርስቶስ ስለሆነ ይጠብቃታል። ፈተና ግን አለ። እኛም አማኞች እንደዚህ ነው፣ እንፈተናለን። አዎ በኑሮ እንፈተናለን፣ በሕይወት እንፈተናለን፣ በእምነታችን እንፈተናለን። ድል አድራጊዎች ግን መሆን አለብን። በፈተና ጊዜ እንግዲህ ጸንቶ መቆም እጅግ ያስፈልጋል። ስለዚህ እቺ ቤተ ክርስቲያን እሱ ነው የመሰረታት። ዛቴ የት ሆታ ለሰማይ ዜት ሐነጽ ቤተ እግዚአብሔር። አዎ ታላቁ ያዕቆብ ወደ አጎቱ በሚሄድበት ጊዜ መሸበት መንገድ ላይ፣ በዛን ጊዜ እንዳሁኑ ሰው ብዛት የለም፣ መንደር ብዛት የለም። አዎ መንገድ ላይ ተኛ። መንገድ ላይ በተኛ ጊዜ ምንጣፍ የለም፣ አንሶላ የለም፣ ፍራሽ የለም። ምን አገኘ? ጌስ ድንጋይ አገኘም። መቼም ስንተኛ አንገታችን ትንሽ ረገፍ መሆን አለባትና በዛች አንድ ድንጋይ ጎተት አድርጎ ተንተርሶ ተኛ። ከዛ ሰማይ ተከፈተ። ከዛ በፊት አይቶት አያውቁም። ሰማይ ተከፍቶ መላእክት ሲወርዱና ሲወጡ መንበረ ጸባዖት የፈጣሪያችን ዙፋን ከበው ቅዱስ 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 እያሉ የጌትነት ምስጋና በሰማይና በምድር የሞላ ነው እያሉ ሲያመሰግኑ አየ። ከዛ በኋላ ምን አለ? እቺ እንዲያው የሰማይ በር ናት አለ። የሰማይ በር በወንድሙ እኮ ምክንያት እኮ እየተሰደደ ነበር አዛታይ። አዎ ከዛ በኋላ ሰማይ እቺ የሰማይ በር ናት። አዎ እቺ አማናዊት ቤተክርስቲያን የብሉይ ኪዳን መኩራት እሷ ነች። አዎ ሳረረ አብ ቀዲሞ አለ ቅዱስ ያሬድ። አዎ እሱ ነው። እግዚአብሔር ሲመሰገን የነበረው መጀመሪያ ምን ላይ ነው? ተራራ ላይ ነበረ። አባቶች የሚያመልኩት ረጅም ተራራ ወጥቶ ነበረ። መድኃኔዓለም ክርስቶስም በአዲስ ኪዳን ወንጌል እየሰበከ ይውልና ወደ ተራራ ይወጣ ነበረ። ከዛ በኋላስ ምን ሆነ? አዎ ክብር ምስጋና ይግባው አምላካችን። ሳረረ አብ ቀዲሞ ሐነጻ ወልድ ወፈጸማ መንፈስ ቅዱስ። በአብና በወልድ መንፈስ ቅዱስ የተሰራች ናት፣ የተመሰረተች ናት። ውስጧም በሶስት ደረጃ የተከፈለች ናት።
ጠባቂዋን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ሁሉ ጊዜ የሚነበብባት አማናዊት የኛ ገነት ይህች ናት። ያቺ ገነት ከምድር ከፍ ከሰማይ ዝቅ ብላ ያለች ገነት በአጸደ ነፍስ የምንወርሳት ነው። እሱ ደግሞ በስራ የምትወረስ ናት። እስመ በብዙ ጻማ ሀለወነ ንበአ ለመንግሥተ እግዚአብሔር። አባቶች ሐዋርያት የእግዚአብሔር መንግሥት የምንወርሳት እንዲሁ አልጋ በአልጋ አይደለም፣ ዘው ብሎ አይደለም፣ በአቋራጭም አይደለም፣ ጀስት በስራ በድካም ስጋችን እያደከም እውነትን እየመሰከርን ስለ እውነት እየተሟገትን ስለዚህ የአማናዊ ቤተክርስቲያን ጠበቃ እየሆን ነው። ቅድም እኛ ባለጸጋ ይመሰገኑ አሁን ስም ሊሰጣቸው ነው ብሎ ባለጸጎች አሉ። ግን ገንዘቡን ይሰበስባሉ ወይ አድጉ ብለው በቃ ሀብታቸውን ጥለው ይሄዳሉ። እግዚአብሔር የባረካቸው ደግሞ የአብርሃም ወገኖች የሆኑ ደግሞ ዝቺ አማናዊት ቤተክርስቲያን ሀብታቸውን ያፈሳሉ። በኋለኛው በአጸደ ነፍስ የእግዚአብሔር መንግሥት ስህተት ብለው ይገባሉ። ገንዘብ ያጓጓል፣ ገንዘብ ይወደዳል። የሥጋ ለባሽ ሁሉ ግን ለእግዚአብሔር ቤት ገንዘባቸው ለእግዚአብሔር ቤት አውሉት፣ ለእግዚአብሔር አበድሩት። አቅድሙ ስንቀክሙ፣ ስንቃችሁ አስቀድማችሁ ወደ መንግሥተ ሰማያት ላኩ። መልካም ስራችሁ ገንዘባችሁ አሁን የተሰራው አሁን ሲመረቅ እየነበርኩ እኔ መጥቼ ነበረ በመልአከ ምሕረት በቃሉ መሰለኝ እዚሁ ይለናል። ቤተክርስቲያኑ ተባርኳል። ግን እዚያን ያክል ሽሮጥ የታጠቁ ሲሮጡ ይፈታል እየሆነ አብያተ ክርስቲያናት ደግሞ ይሰራሉ። እንደገና ብዙ ሳይቆይ ደግሞ ያፈሳሉ። ያም ሆነ እናንተ ኑሩ፣ ምን ችግር አለ? ለጽድቅ ስራ ነው የምትሰሩበት። በዘጠኝ ወራት ቀላል አይደለም። ይህ ካቴድራል ነው፣ ይህ ትልቅ ነው። ስለዚህ በአጭር ጊዜ ውስጥ ነው ቤተክርስቲያንን አድሳችሁ ተደማምጣችሁ ተከባብራችሁ አሰሪና ሰራተኛ ማህበረ ካህናትና ማህበረ ምዕመናን ለአንድ የድህነት ስራ ስለሆነ ተናበል ጥርስና ከናብር ተደጋግሞ ያምር። ያቺ በምድር ያለች ገነት ዛሬ ገነታችን ይህች ናት። ቅዱስና ወርቃማ ቃሉ ያለ አንዳች ልዩነት አብረን እንማራለን። ስጋውና ደሙን ልዩነት የለም፣ ከለር የለም፣ ሀብታምና ድሃ የለም። ጀስ በ40ና በ80 ቀን ብቻ ከሥላሴ መወለድ ይጠይቀናል። ሌላም ከለር